እንዳትጣላኝ አውጣቸው ነገርኩ። ወይኔ ባላምባራስ ስማ እኔ ባላምባራስ ይሁን ሰው ያንተን አይነት 50 ነበር ማዘው ገልቱ የሰው ገልቱ ምንድነው እንዴ? ምን ሆኑ? እንዴ ምን ሆኑ? እንዴት ምን ሆኑ? አታይም እንዴ ኮተቱን አታርሽም እንዴ? እኔ ከስንቱ ስራ ሉሉት የማጀቱ ስራ ነኝ የውጩ ስራ ነኝ ስንቱ ስራ ለስራ የወንዴት ስራ እየሰራሁ እና ባላምባራስ ከከከ የእርሶ ባላምባራስ ለኔ ምን ጠቀመኝ? ስም ብቻ ነው የተረፈኝ። ስም ብቻ? አዎ ስም ብቻ። እንዴት የተራበ በልቶበት የተጠማ ጠጥቶበት የታረዘ ለብሶበት አይደለም ጥቁር እንግዳ ጅብ እንግድነት ቢመጣ ቁርበት አንጥፈን የምንሸኝበት ቤት አይደለም። ይልቁንስ የማይናገረውን ገብተው አረፍ ብለው ይሉ ሌላ ጭቅጭቆትን አቁሙ። እዲ ቆይ ግድ የለም እንነጋገራለን። ቆይ እንነጋገራለን። አንቺ ጋራ እንነጋገራለን። እናቴ አንኩ ይታጠሩ ከእርሱ ያገናኘን ምን ክፉ ቀን እንዳገናኘን መድኃኒዓለም መች እንደሚገላግለኝ አያዋል። አይዞሽ ምን ያዘጋጀሽዋል እንዴ? አይ ዝም ብሎ አልሞትም እኔ ምን ሲጎልብሽ ይሄው የሞተ በሬ ያከለሻል። አዎ መድኃኒዓለም ነው የሚያውቀው። አርፋ ይብሉ የማይናገረው ነው። አቅርቢ ወዲህ ያራራራ ምን ነው ምንድነው አንቺ? ምን ሆነ? ተዋም የቀጠለ ነገር አለ እንዴ? ጅራት አይደለም እንዴ? ከየት አምጥቼ ልስራሉት? የሰጡኝን እኮ ነው የሰራሁት። የሰጡኝን እና ቤት ያፈራውን ያዘጋጁትን ነው የሰራሁት። ይሄንን እስቲ እንደ በሞት ስሞትልሽ አንድ ጭልፋ ጨምሪበትና ሲንሳፈፍ ነው ሙጭ። አሁን ያን እንጀራ ነው የሚበላ ነው። ምን ሆነ? እንዴት ምን ሆነ? ምን ሆነ ሲው? ከዚህ በላይ ጣና ነው አብያታ ነው። ለምን ጫሙ አይቀው ነው ሲፈልጉ ይታጠቡበት። እንዴ ታው ይብሉ አርፎ ተብሉ ልብሽን አንቱ አልሽው። ታይ ታው በሰንበት ነገር አይፈልጉኝ አርፎ ይብሉ ነገርኩሽ። ወይ ወጥ እንዲሆነ ይሄን አንቺ ዋጭው አይበሉ አንቺ ዋጭው። ይሄንን እኔ አልበላም። ብዩ አንቺው ብዩ። ወንድ ይሁን ሴት ይሁን እንዳገባሁ አላወኩም። እኔ እኮ እቺ ደንደሳም የሰው ደንደሳም ይሄ ጌቶች ተሳስቶ ነው። ምን እየሰራ ፈንድቶ ነው? ከየት የመጣህ ነው? ከደቡብ ስራ ፍለጋ። ስራ ፍለጋ መጣህ? ትጠብቃለህ? ትፈልጣለህ? አዛባ ትዝቃለህ? ከዚህ ዛሬ አገር ቤት ምን ዝግ ነው? ጎበዝ ና። አይቷል። ቀለባቸው ነው ደግሞ ተዚህ ያወጣ ትሰጣለህ። እሺ ና ደግሞ እሺ ና እሺ። ማነሽ ብርታሩ? እመት ና እስቲ ጌቶች ና ጌቶች ወጄ ልብስም ብርድ ማታ ልብስ መኝታ እንቅልፍ ላይ ልብስ የለም። ችግር የለም። እሱ አለ ልባሽ አለ ይሰጣል። ያውልሽ እንግዲህ ተዛሬ ጀምሮ አሜት ነገር አልፈልግም። እንጨት ፈለጥኩ አዛብ ምናምን የሚባል ነገር አልሰማም። ይኸው አምጥቼልሻለሁ። እኔም መጥቷል ይሰራል። እሺ ስም የኔ ስም ገብሬ ነው። እሺ ገብሬ እሺ። አዎ በቃ ይዞ ና አሁን ታዲያ ይኸውልህ እዚያ አካባቢ እንዳትርቅ። እሺ ወፍ ዝር እንዳይል በዚህ እሺ። ከብቶቹንም ጠብቅ። ማንም ዝር ወፍ ዝር እንዳይል ነው። ገብሬ ነው። ገብሬ አንድ ገብሬ ብቻ የለ። እሺ ገብሬ ና አንካ ና። ምን ነው ምግብ አመጡልኝ? አይመጤ ገብሬ እመ እቺን በአፍ ቀመስ ታደርጋለህ። አንተ እንዴ ወዴት ነው? ምን ሆነ ነው? ወዴት ነው? ስማ ወደ እርሻ ልማት ነው።
ልገባ ትምህርት ቤት ዘው ተብሎ የሚገባ ጌቶች ቤት እኮ ነው። ክብር ነው እኮ ይባላል። አንተ እዚህ ጋር ምንድነው? ጠበቃል። ዝም ብሎ ዘው ጠብቅ ብሎ ነው። ሰውዬ ተመለስ። ችግር አታምጣ። ችግር የምታመጣ ከሆነ በዚህ ቢያስኩዱላ ቀውስ አረግ ደም ቱሩስን መጫሚያ ቶራ ሽንት እንዲህ ነው የምወጣ። እኔ ነግሬሃለሁ። ሰውዬ ተመለስ ነው የምልህ። በቃ ታማል። ጠብቀኝ መጣሁ። በቃ ጠብቀኝ መጣሁ። አንተ ታማል። አንተ የታመመ ሰው ስለሆነ ምን ነው የምትሰራው? አንተ ታማል ነው። ታማል። ተመለስ። ጭቅጭቅ የለም። ይሄ ስራ ነው። እኔ አሁን የምሄደው ቡርጣሉ ጋር ብር የጣለ ሰው የለም። በአይን በግንባር ቤት አይቶ አያውቅም። ብር የሚጥሉ ሰዎች ድሮ ነው። ወርካም ጎዳ፣ መንጆሪያ ጎዳ፣ ወልቻ ጆርጋ፣ ባራ ጎዳ ድሮ ቀርታ። አሁን ብር ማን ይጥላል? ብር ማን ነው እሱ? ገብሬ ነው። ገብርዬ የለም አንድ ነው። ገብሬ መጠበቅ ጥሩ ነው። ጎበዝ ልጅ እንዳንተ ጀግና መቼም የትም ቦታ እዚህ ቦታ ላይ ጌቶች ምን አለ? ጌቶችም እንኳን ሰው ወፍ ዝር አይልም። ምን አለ? ልክ ነው። አንተ አሞራ ከሆነ ይለፍ አይደለም። ጥሩ ነው። ይሄንን ጉብዝናህን እኔ ራሴ በጣም አድንቀዋለሁ። ግን ምን አለ መሰለህ ነው ገብርዬ አየህ እንደዚህ ነው። ብር አይቻል አቀበላልክም ዛሬ ታያለህ። እሺ እኔ አንድ ጊዜ ደርሼ መመለስ ይቻላል። ጎበዝ ጀግና ዘማ ገባ ወጣ ተመለስ። በቃ እኔ አሁን ጠግቧል። ጭፈራና ዘፈን ነው። እኔ አሁን ላይታ ካሞና አማቶ ካሞና ደቡቤ ካሞና ሬሳ ካሞና ላይታ ካሞ ላኤሰይዲስ ነማዶ ካሞ ማታይዲስ አሰማም ካሞ በላይ ከይታኔ ላዋይጋ አሰማም ገቶች መጡ። ወዴት መጡ? ቶሎ አልመጣም ጌቶች ብሎ ዝም በላ ዘባርክ እንጀራ ሰጣ። እንጀራ በላ። በቃ ዘፈን ጀመረ። እንኳን በላ በል ሂድና እሺ ለብርጣሉ የጥፍጥሬ ጆንያ ጥፍጥሬና ጆንያ ሁለት ነው። አንድ ጆንያ ጥፍጥሬ ምን ይላል ይሄ ገልቱ? እሺ ሂድና የጥፍጥሬ ጆንያ ጥፍጥሬ ጆንያ መጣ። በቃ አሁን ይመጣ ጌቶች። አሁን ይሄ ምን ብለህ መጣህ? ወይ ውትፍትፍ የሆነ ሰው እንዴ እዚህ መንገድ ያገኘው ትሰራ የለኝም ማለት ነው። ትሰራለህ ብዬ ይዤው መጣሁ። አይ አሁን ይሄ ከእጅ አይሻል ደሞ አሁን ይሄ ያው ሰው ነው እና ብለህ ነው የቀጠርከው። እንደው ብር ተርፈዋል ማለት ነው። አንተም ሰው ነህ። እንዴት ምን ይወጣለታል? አሁን እንትን ተባለቱ በስተቀር ጉልበቱ ታንተ ነው። ምንድነው? ስደበኛ ቤት ሀብት ስደበኝ ይሄ ነው የቀረህ። ስደበኝ አሁን አንተ ምን ሰርተህ ነው? ኧረ ተወኝ። ማሰራው ነው። ኧረ ዝም በል እባክህ። እንዴ ምን ነው ይሄን ያህል እንዴ ነው እንዴ ነገሩ? እንደዚህ አይደለም ነውር ነው። ጥፍጥሬ ቀላል እንጂ እኔ ባላምባራስ ይሁን ሰው ነግሬሃለሁ። እኔም እኮ የምሄድበት አለ። አንተም ብዬ ነው እንጂ መጣሁት። ቀልጥሜ እንዳለቀ አይ እንዴ እመጣ ጌቶች መጡ። ጆንያ እመጣ ምን አባጉልስና ነው የማይመጣ? እንደዚህ የሚገርም ነው እኮ ባለው አተገሬ ጆንያ የለም። እመጣ የጥፍጥሬ ጆንያ ይልሻል በላት እኮ ነው። ጥሬ ጆንያ አዎ ጥሬ ጆንያ እና ጥፍጥሬ አዎ እመጣ ጆንያ እንቀጠቀጣ ጆንያ እንዴ መጣው ነው ጆንያ እንቀጠቀጣ ጌቶች ጆንያ እንቀጠቀጣ ምንድነው? አታዩም? ጆንያ በቃ ለካ እሺ ጌቶች ንቃ ብሎ በረዱ ጌቶች ወይኔ በስመ አብ ወልደ መንፈስ ቅዱስ እንደው ተምኔው ተሳካልሽ ወይ? ተምኔው ቀናሽ?
እንዴት ያለ ስኬት ነው በይ። ለዚህ ነው አንተ ገልቱ በእናውጣላቸው